አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አህለን ወሰህለን መተናል። ሰሙቲ ሰሚራዬ ነኝ እና እስኪ ወራ ለማድረግ ነው ሞክር እና እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና ዛሬ ፓስፖርት አቡዳቢ ኤምባሲ ሄጄ ነበረ። ነገራችን ላይ ለማሳደስ የሄድኩት የዛሬ ወር ከ15 ቀን ነው፣ ወር ከ3 ሳምንት ቀን ነበር የሄድኩት ለማሳደስ። የጠፋ ፓስፖርት ለማሳደስ ማለት ነው፣ ለማውጣት ከእንደገና እና ዛሬ ደርሶ ተመልሻለሁ እላችኋለሁ። ደርሶ አውጥቼ ተመለስኩኝ እና ቤተሰብ ልላችሁ ፈልጌ ነው ዛሬ የታዘብኩታለኝ። በዛው ፓስፖርት ላወጣ ሂጄ እና ብዙ ሀበሻዎች አሉ። አማራ አለ፣ ኦሮመኛ አለ፣ በቃ ስልጠኛ አለ፣ ጉራጌኛ አለ። ሁሉም በየቋንቋው ነው አይደል የሚናገረው። ከዛም ታዘብኩ መሰልኳችሁ። እና አማርኛ የማይችሉ ልጆች አሉ። አማርኛ ችለን ደግሞ ኦሮመኛ የማንችል ሰዎች አለን። ግን ለምንድን ነው በቃ የማንረዳዳው? ደግሞ የማዳም ቅመሞች ለምንድን ነው ፓስፖርት ለማውጣት ሄዳችሁ ቆይ ኢትዮጵያ ኤምባሲ ስትሄዱ እኮ ሌላ ሰው የለም፣ የሀገሮቻችን ልጆች እህቶቻችን ወንድሞቻችን ያሉት እና ለምንድን ነው ድንብርብራችሁ? በቃ ድንብርብራችሁ ነው የሚወጣው። ሰው እንዴት እጇ ላይ ፓስፖርት ይዛ እንዴት ነው ፓስፖርት ይዛችሁ እጃችሁ ላይ የፓስፖርት ቁጥር ስንት ነው እየተባለች አላውቀውም ብሎ አረፍ አንዷ። ከባድ ነው ከምር ዛሬ እንዴ ማለት አሁን አንዳንዶቻችሁ የፓስፖርታችሁን ቁጥር እጃችሁ ላይ እኮ ነው ያለው። ማለት ፓስፖርቱ ባይኖር እሺ በጭንቅላትሽ ያልሽውን የፓስፖርት ቁጥር ብትባይ እሺ ያምራል፣ አላውቀውም ብትል ድንብርብራችሁ እንዳለ እኮ ነው የሚወጣው። ለምንድን ነው? ምን ሆናችሁ ነው? ቆይ ምን ሆናችሁ ነው? ንገሩኝ እስኪ። አሁን ቲክታክ ቢሏችሁ በቃ ሄዳችሁ ነበር የምትዘሉት፣ ወይ ትሳደባላችሁ ወይ ቲክታክ ላይ የሆነ ነገር ትለቃላችሁ። እስኪ መጀመሪያ ማለት ነው እኔ አሁን እውቀት ኑሮኝ አይደለም፣ መጀመሪያ የማናውቀውን ነገር ጉግል ላይ ሄደን ሰርች አድርገን ይሄ ማለት ምን ማለት ነው ብላችሁ ይሄ ቢጠፋ ይሄ እንዴት እናገኘዋለን፣ እንደዚህ ቢሆን እንደዛ ቢሆን ብላችሁ ሰርች አድርጋችሁ መማር አለባችሁ። ገብታችኋል? እና ደግሞ ያልገባችሁን ምን ችግር አለው ብትጠይቁ። አሁን እዛ ጎንሽ ያለችው ልጅ አማርኛም ትናገር፣ እንግሊዘኛም ትናገር፣ ኦሮመኛም ትናገር፣ ጉራጌኛም ትናገር፣ በቃ በገባሽ ቋንቋ እህቴ እንደዚህ ነበር እንደዚህ ቢሆን ቁጭ ብላችሁ ጧት የመጣችሁ ከሰዓት ከኋላችሁ የመጣ ሰው ሲቀደም እኛ ቁጭ ብለን ብላችሁ ደግሞ ታማላችሁ። ለምን እንዴ? ሰሪዎቹንስ ለምን ታሸማቅቃላችሁ? እና በቃ የማዳም ቅመሞች ሄዳችሁ አትደናበሩ። በስርዓት የሚሆነው መስራት ነው። እና ደግሞ በዚህ አጋጣሚ ፓስፖርት የጠፋባችሁም ለማሳደስም ከፈለጋችሁ እኔ አሁን የለኝም ነበረ ድሮ ጀምሮ ማለት ነው። ዛሬ ስንት ዓመት ነው ጥዬው የወጣሁት። አዲስ ለማውጣት ኮፒው ካላችሁ 2000 ብር ነው። 2000 ብር ካላችሁ ማውጣት ትችላላችሁ። ለማሳደስ ደግሞ 900 ብር ነው። ያው ጉርድ ፎቶ ምናምን ሲባል ያው 1000 ብር በሉት። የጠፋው ደግሞ 2000 ብር በሉት እስከ ጉርድ ፎቶ እና ኮፒ የሌለ ደግሞ ምንም ነገር የሌላችሁ እጃችሁ ላይ እስከ 2500 እስከ 1400 ይፈጃል። ደግሞ የማዳም ቅመሞች ኦንላይን ለምንድን ነው የምታሳድሱት? ለምን ራሳችሁ አትሄዱም? ቆይ አሰሪዎቻችሁ ካልወሰዷችሁ ለምን ራሳችሁ እንደ ኤምባሲያችሁ ቅርበት የራሳችሁን ብር ክፍል አድርጋችሁ ለምን አትሄዱም? ኦንላይን ላይ አታሳድሱ። ኦንላይን ላይ ማሳደስ በጣም ከባድ ነው። እዛ ላይ ወጪ ስላለባቸው ምሳሌ በነገራችን ላይ ኦንላይን ላይ የሚያሳድሱ እሳቸው ከነወጫቸው አስበው ነው። ገባችሁ? አሁን አንዱ እስከ 4000 ብር ነው ያለኝ ኦንላይን ላይ ለማሳደስ። ስለዚህ ራሴ 100 ድርሃሜን አድርጌ ከፈልኩኝ እላችኋለሁ። አወጣሁኝ ስመጣ 100 ድርሃም ሲሄድ 100 ድርሃም። ገብታችኋል? እና እንደዛ አድርጋችሁ ማሳደስ ነው። ኦንላይን አታሳድሱ በፍጹም። ራሳችሁ ሄዳችሁ ማሳደስ አለባችሁ። ለምን ኦንላይን የምታሳድሱት ያ ልጅ ጎልበቱን ያስባል፣ የናፍታ ያስባል፣
የሰዓቱን ያስባል። ስለዛ ውድ ነው የምላችሁ። እኔ ማዳም ቅመሞች ዛሬ ፓስፖርቴን አግኝቻለሁ። የሌላችሁም እንቁለልጫችሁ እናን ይመስላል ጋይስ። ለነበረን ቆይታ አመሰግናለሁ። ሼር ኮፒ ሊንክ እያደረጋችሁ አበረታቱኝ። 5 ደቂቃ ነው። ኢንሻአላህ እንደምትጨርሱት ቪዲዮን ጨርሳችሁ እንደምታዩ ተስፋ አደርጋለሁ። እና ደግሞ በዚህ አጋጣሚ አቡዳቢ ኤምባሲዎች ማለት ነው እንዴ ስልክ ቀምታችሁ እኛ ጋር ወይም ስልክ ቀምታችሁ ታስገቡናላችሁ። ከዛ በኋላ ደግሞ የግድግዳ ሰዓት ለምንድን ነው የማሰቅሉት? ሀብታም ሀገር እየኖራችሁ ግድግዳ ሰዓት ስቀሉልን። የግድግዳ ሰዓት ስቀሉልን። እንዴት ብለን ድንጋይ ይምሽ ይርፈድ እኮ በምን እንወቅ? ስልክ የለጃችን እንደኛ እስር ቤት ነው እንደገባ ነው። ልናወጣ እኮ ነው፣ ፓስፖርት ልናወጣ ነው። እስር ቤት የምታስገቡን ነው የሚያስመስሉት። በእውነት ስልክ ተቀምጣችሁ ነው የምትገቡት። እና እንዳላጠፋው ተስፋ አደርጋለሁ። የተሰማኝን ነው የመለስኩት። እናመሰግናለን ለነበረውን ቆይታ። ወዳችኋለሁ።